እግዚአብሔር ከዛ ውጪ ግን አንድ በጣም አንገብጋቢ ነገር ነው። ከዛ ደግሞ የምትፈልገውን ማወቅ ምን አይነት ሰው ነው የምትፈልገው? መልክ የሚያባርሩ ሰዎች አሉ፣ ሀብት የሚያባርሩ ሰዎች አሉ፣ ቁመና የሚያባርሩ ሰዎች። የቱ ነው የሚበልጠው? ሰላም። የቱ ነው የሚበልጠው? ምግብ። ይኸው ምግብ እንደዚህ ያለ ምግብ ነው። መጀመሪያ የመርጠው ፍቅር ነው፣ ሰላም ነው። እንደ ሙያተኛ ብትሆን ሼፍ ብትሆን ሰላም ካልሰጠች ምልክት እየበላን ስለት ማን ነው እዚህ ምግብ ምስል ሰዎች የፈለገ ሙያተኛ ብትሆን ትከሻው ያማረላት ብትሆን ቁመናዋ በጥሩ ምንድነው መታወነው ብታስብ ምን ዋጋ ነው? ሰላም ከሌለ ሰው የሚኖረው ከምኑ ጋር? ከሰላም ጋር። እኔ ብዙ ሰው ዛሬ ቆንጆ ነው የሚቸገረው። ለዛ ግን በያዩ ያለች ሴቶች እናውቃለን። ዛሬ ምን ውስጥ ነው የገባው? ይሄ ማለት ግን ደሃ ጸባይኛ ነው ማለት አይደለም፣ እንዳትሳሳት። ሀብታም ሆኖ የተባረከ ደሃ ሆኖ ደግሞ ተቃራኒ አለ የለም። ወይ ገንዘብ የለው፣ ወይ መልክ የለው፣ ወይ ቁመና የለው፣ ወይ ሀብት የለው ብላ ብታለች ሲባለች ከወንድም ደግሞ አለ ወይ መልክ የላት፣ ወይ ቁመና የላት፣ ወይ ጸባይ የላት፣ ወይ ሀብት የላት። ከአቅሜ በላይ ሆኗል፣ ግራ ገባኝም ይወዳል። ስለዚህ መጀመሪያ ምንድን ነው የምትፈልገው? የምትፈልገው ለእግዚአብሔር ጌታ ይሁን። እግዚአብሔር ይሰጣል አይሰጥም? ሰላም ይሁን፣ የተባረከች የተቀደሰች ቅን አንተን መስፈራ ስጠኝ ካልከው እግዚአብሔር ይሰጣል አይሰጥም? ሲሰጥ ደግሞ መቀበል ያንተ ስራ። ሲሰጥ ካልተቀበል ከአይነ ሌላ ቦታ ከሆነ ተቀበለ እንደው መረብ አሳ ለማጥመድ የሚዘረጋ ሰው መረቡን የሚዘረጋው እስኪያጠምድ ካጠመደ በኋላ መረቡን ሰብሰብ ያደርጋል። ምትፈልጋትን ካገኘ በኋላ ሰብሰብ። ነገር ግን ምትፈልገው መጀመሪያ ምን ማለት ማወቅ፣ ፈቃድ ከዚህ ቀጥሎ ያለው አሁንም ከዚህ ቀጥሎ ያለው። እሺ ከዛም እንግዲህ እኔ በዚህ ዘመን ይሄ ሁሉ ሚሊየን ኦርቶዶክሳዊ ክርስቲያን የሚያማምሩ ሴቶች ነገሩ ቤት በኩል ይታያል። ሁሉ ኩርኬንሽና ጻድቃኔ ናቸው። ወንዱ ደግሞ እዚህ መሀል ከተማ ነው፣ ግራ እኮ ነው የሚገባው። በዚህ ዘመን ሊሆኑ በፊት እዚህ ስትንቀሳቀስ ልታይ ይችላል። ሚስትን መፈለግ ከስንት ገበያ ይሄን ተረት የምታውቀው ሚስትን ከስንት ገበያ ፈልጋት ይላል። ከስንት ገበያ? ከስንት ገበያ? ባለቤትሽን ከስንት ገበያ ፈልግ ይላል። በነገራችን ላይ ሴት ልጅ ባለቤቷን ብትፈልግ ነውር ነው? ነውር ነው አይደለም፣ ኃጢአት አይደለም። ባሎቻቸው ጋር ሄደው የማትፈልገውን በረድስትና እንትን ገዝታ ባሏን ጠብሳ ታውቃለች አታውቅም? ይሄን ሹራብ ፈልጋ ነው ብላ አባቴ ላጥም እኮ ለአባቴ ነው። ከዛ ልክ ሽማግሌ ከተና አባቴ እኮ አልፏል እንዴ ለአባቴ ነገዛው ታላልሽኝ እንዴ ነው ላንተ ነው እንደማለት ይቻላል። ኃጢአት ነው ነውር የለው። ሚስቱን መፈለግ ያናግራት ቢጠይቃት በክብር በራሱ ምንም ጠይቄ በጣም ጎበዞች እኮ አንኳኩተው ልጃችሁን ፈልጌ ነበር ይላል። እንደውም አንድ ጊዜ ይባላል አንድ ትልቅ ባላባት ቤት ነው አንድ በጣም የትልቅ ሰው ልጅ ላውም አባትየው ለነርስ የሚወዳት ልጅ ቤት ሄደና እንደው አባቴ እንደው አንድ ነገር ፈልጌ መስሎ ምን ፈልጌ እንደው በጋብቻ ፍቅር ይዤ የመጣሁትና ሴት ልጅ ለአፈርም ትሰጣለች እንድትሰጥ። ኧረ ምን ችግር አለው? እውነትህን ነው፣ ሴት ለአፈርም ትሰጣለች እሰጥሃለሁ። ማንን የወደድከው? የሰውን ልጅ የመጨረሻ ዘቢደር የምትባል እቺ 19 ዓመት ነው። መቼም በፍቅር ነው የመጣሁት ጋር ልጅህን ሰሰተ ግን እንደምታስተዳደር ማመን አለብኝ። ምን አለክ ሲሉት 3 ፈረስ 2 አህያና 3 አጋሰስ አለ። አንተ ራሱ አጋሰስ ነው እቺ መሰለች በ3 አጋሰስ ምን አስበህ ነው? ሙጣይንና ሰራሰራምት ይባላል። ስለዚህ ቤተሰብ መፈለግ በራሱ ምንም ነው የለም። ከዛ ውጪ እንግዲህ ወገኖቼ ወደ ጋብቻ ለከሰተገቡ ከዚህ ቀጥሎ ያለውን አድርጎልኝ ይሄ ከሰው ጫና ማውጣት እናቴ ስለገፋችኝ አባቴ ስለገፋኝ ወንድሜ ስለገፋኝ እድሜ ስለሄደ ሳይሆን ፈቃድ እግዚአብሔር ነው ብሎ ማግባት። ከዛ ቀጥሎ ያለው ከዛ ቀጥሎ ደግሞ መጠናናት በራሱ ምንም ነውር የለው። ከዘሞት ውጪ ከስርቆት ውጪ ሰውን በሐሰት ከመሳብ ውጪ በራሱ መጠናናት ምንም ችግር የለው። ከዛ ውጪ ደግሞ የጋራና የግል ኃላፊነቶችን መውሰድ ይላል። ባይ እንደ ባል ሚስቱን የመንከባከብ የመውደድ ፍቅር የመስጠት ጊዜ የመስጠት የማዳመጥ ምን ማለት
ምን ማለት ማታ ቁጭ ብሎ ስልኩ ላይ ካለ ማን ነው ያዳመጠ ያለው? ስልኩን እግዚአብሔር ይስጣችሁ። አዎ ባለቤቷን እንደምታዳምጥ የምታውቀው ማዳመጥና መስማት ይለያያል። በነገራችን ማዳመጥ ከነፍስ ከውስጥ መስማት የትኛውን ትሰማለህ? ማዳመጥ ግን ከውስጥ ሚስቱን ማዳመጥ፣ ሚስቱን መንከባከብ፣ ለሚስቱ ፍቅር መስጠት፣ ጊዜ መስጠት፣ እንዳይቸግራት ማድረግ፣ በሀብቱ ግልጽ መሆን። ይሄ ነው ያንኝ ዛሬ ይሄን ላደርግ ነበር ብሎ ከሚስቱ ጋር ምን ማለት መምከር። ይሄ እግዚአብሔር ፈቃድ እግዚአብሔር የሚወደው የሚስት ኃላፊነት የባል ከዛ ውጭ የሚስት ኃላፊነት ባለቤቷን ምን ማለት ሴቶች በደንብ ሰው የብዙ ቤት ፈተና ባለቤትን መንከባከብ መብት ነው ግዴታ። ሰው እኮ ግብር ትከፍሎ ነው ከዛ በኋላ መብቱን የሚጠይቀው። የሚገባህን ግብር ሳትከፍል ከዛ በኋላ መንግስትን መብት አትጠይቅም። መጀመሪያ ግዴታን ትወጣለህ፣ ከዛ መብትን ትጠይቃለህ። ምን ማለት መጀመሪያ ባለቤትን መንከባከብ። እስኪ በሉ ባልን መንከባከብ። በምን ነው የምትንከባከብ? በሆነ ምንድን ነው ሆድ በተደጋጋሚ ሲተነሳ በምንድን ነው መንከባከብ? እስኪ ባለቤትሽን በምንድን ነው የምትንከባከበው? ሰላም እሺ በፍቅር ፍቅር ስትይዝ ምን እንዴት አድርገሽ ስሜው እግዚአብሔር ይስጥሽ ሰላም በመስጠት። እሺ ሌላ በምንድን ነው የምትንከባከቡት? ይሄንማ ባይኖር በደንብ መሸፈን አለብሽ። ምንድን ነው ወንድ ከሴት ምን ይፈልጋል ከሚስቱ? እንክብካቤ፣ ሰላም። እሺ ከዛ ቀጥሎስ ፍቅር። ከዛስ እየሰማችሁ? እሺ ከዛ ምን ክብር። እሺ ሌላስ? ብር የሚፈልግ አይጠፋም። ያስቤዛ ሲችል የሚል አይጠፋም። እሺ ሌላ በምንድን ነው የምትንከባከበው? ምን አልሽ? ምን በመስጠት ራሷን በመንከባከብ። እሺ ራሷን አሳልፋ በመስጠት። እሺ እግዚአብሔር ይስጥል። ባለቤቷን በማዳመጥ የሚላትን በማድረግ ፍቅር በመስጠት ጊዜ በመስጠት በመታዘዝ። ምትታዘዝ ሴት ባለቤቷን ትወዳለች፣ ባለቤቷን ታከብራለች። ልባም የሚላስ አለች። በኋላ ይሄ ጥያቄ ከመለሳችሁ ጨርሻለሁ ትምህርቴን። እነሱ ልነግራችሁ ባለቤቷ የሚላትን በመስማት ከሰማችሁ ክርስቶስን ትሰማል። ባል ሚስቱን ከሰማ ማንን ይሰማል? ክርስቶስን ይሰማል። ሚስቱን ካልሰማ ያላየውን እግዚአብሔር እንዴት ትወዳለህ? ባይሆንም ብታየውን ባልንጀራ ነው። አንተ ውስጥ ምሰሶ ተሰንቅሮ በወንድም ዓይን ጉድፍ የምታየው አንተ ውስጥ ትልቁ ሸክም የለም፣ አንተ ግን ትንሹ ወንድም ዓይን። ስለዚህ የግልና የጋራ መፍትሄ። ከዛ ውጭ ምን ይላል? ሚስትን መንከባከብ ኃጢአት ነው? ኃጢአት ነው? ባለቤትን መንከባከብ ኃጢአት ነው? ትልቅ በረከት፣ ትልቅ ጸጋ። ገብታችሁ ፈጽሙ። እግዚአብሔር ምስክሬ። ቤት ስትገባ ሚስትን አዳምጣት፣ ወደዳት። ከዛ መስሪያ ቤት አንተን የሚያከብር አንተን የሚወዳለህ። እሷን ስትረግጣት አንተ ደግሞ እዛ ትረገጣለህ። እሱን ስትረግጠው ዛይና ደግሞ ትረገጥ። እሱን የሚያረግጠው ደግሞ እዛ ቁጭ ብሎ ሊረግጥ። ይህን በሕይወታችሁ ፈት። ከዛ ውጪ ደግሞ የትዳር የመህግ የሚባሉ አሉ። ይሄ መከባበር፣ መደማመጥ፣ መተሳሰብ፣ ከዛ መተማመን። ከዛ ውጪ ደግሞ ትንሽ ግልጸኝነት። ለምን ሰዓት እንዳመስልባችሁ ጨርሻለሁ። ምን አልኳችሁ? ግልጽ። እቺን ያዙልኝ። ግልጽነት ባሉስኪ ምንነት ነው? የምትፈልገውን ነገር ካልነገርካት እሷ ያንጀትህን የሆነ እንደሆነ ታውቃለህ። ምን እንደም አንዳንድ ሰው አለ ኩፍ ብሎ ቁጭ ብሎ ቤት በቃ እንዲያታል እንዴ። ድሮ ሴቶች ነበር የሚያኮርፉት፣ ወንድ ነበር የሚያወቁት። አሁን ደግሞ አንድ የሚያኮርፍ ሰው ከንፈሩ ትልቅ ነው ይባላል። ጥናቶች ነው የሚሉት፣ እኔ አይደለም። የሚያኮርፍ ወንድ፣ የምታኮርፍ ሴት ከንፈሯ ምንድነው? ድሮም ደግሞ ታውቁታላችሁ። ስለዚህ ግልጽ መሆን፣ የምትፈልገውን መናገር። ይሄን አስተካክል። በጣም ችግር ምን አይነት ነው ካላችሁ፣ ተናግረ የማትሰማ ሴት፣ ተናግረ የማይሰማ ወንድ። ይሄ ለራሱ ችግር ነው ለእናንተ። ስለዚህ የምትፈልጉትን ነገር በግልጽ ተናገሩ። ሚስቶች ለማለት ፍቅረኛ ያላችሁ ካላችሁ ለምትወደው ሰው በግልጽ ተናገሩ።
ባሎችም ለሚስቶቻችሁ የምትፈልጉትን በግልጽ ተናገሩ። በግልጽ ካልተናገር ምን ሊመጣ ይችላል? ከዛ ውጭ ደግሞ ኩርፊያ ራሱ ከዚህ ቀጥሎ ኩርፊያ ከዚህ ቀጥሎ በቃ እዚህ ምን አልኳችሁ? አሁን በጣም ብዙ ወንድ ቤት ያለ ይሄ ኩርፊያ ትዳር ደግሞ የሚመጣበት ኩርፊያ ይሄ ማኮርፉ ወደ ጎን አድርጎ ከዛ ውጪ ሚስትን መውደድ ባህል ማክለም መጽሐፍ ቅዱስ አይነገርም። ከዚህ ቀጥሎ አሁንም ደግሞ ከዚህ ቀጥሎ ያለው አልጋ ላይ ሁለቱም ብቻ ነገራችሁ እጅግ መወዳቸው ክቡር አባታችንም ባለፈው ትልቅ ነጥብ ነው ያወሩት። የእውነት እስካሁን ሳምንቱ ከነመምህር ጥበቡ በተደጋጋሚ አባታችንን በደንብ ያዙ በጋብቻ ላይ ትልቅ ነገር አይቼባቸዋለሁ እያልኳቸው ነበር። አልጋ ላይ መብት ነው መብት አለ። በነገራችን በኢትዮጵያ ሕገ መንግስት አንድ ሴት ከባለቤቷ ገላዬን እንዳትነካ ማለት በሕገ መንግስቱ ወንጀል ነው። በመጽሐፍ ቅዱስ በሕጉ ራሱ ገላዬን እንዳትነኪ ማለት ወንጀል። በፈለክ ቀን አልጋ መለየት ወንጀል። በፈለክሽ ቀን አልጋ መለየት ምንድነው? ወንጀል። እንኳን ኃጢአት ነው። በፈለግን ብድግ ብሎ መሬት መተኛት ብድግ ብሎ አልጋ ላይ መተኛት ይቻላል? አይቻልም። ሴቶችን ደግሞ አንዳመናለች እንዳትነካ እስኪ በሏት በደንብ በሏት ስታምርባችሁ አንቺ ነሽ አንደጋ እስኪ በሏት ምን በሉት እንዳትነካ ይቻላል? አይቻልም። ለምን የገዛ ገላው ላይ ወንስ የመጨረሻ ተሰከራችሁና ባይሆን ወደ ክቡር አባታችን እንሂድ። በጸሎት ከዚህ ቀጥሎ እቺን በደንብ ያዙልኝ። የመጀመሪያ ስለሆነ ሌላ ጊዜ እግዚአብሔር ከፈቀደ ጠንከር ያለበት በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ አትከራከሩ። በጸሎት ለመትጋት እርስ በርሳችሁ ተረጋግታችሁ ካልሆነ በስተቀር ገላችሁን አትከራከሩ። ስለዚህ ከባለቤቷ ጋር ተነጋግራ እንጂ ዛሬ ገብርኤል ነው፣ ዛሬ አቦ ነው፣ ዛሬ ሚካኤል ነው፣ ዛሬ እሑድ ነው፣ ዛሬ ሰኞ ተመካክራ ኦፍኮርስ እንደ ቤተክርስቲያን አስተምሮ ግዝት በዓላት አሉ። በወር 3 ቀን ራሱን መጠበቅ አይቀርም። ነገር ግን በጾም ራስ ከማን ጋር ተመካከራ ነው? ከማን ጋር? እዚህ ጋር ልጅ ነው እሷን ነው የምታየው ወይስ እኔን ነው የምታየው? መልስልኝ። ከማን ጋር ተነጋግራ? ከሚስቱ ጋር ተነጋግሮ ካልሆነ ከባለቤቷ ጋር ከተነጋግራ ካልሆነ በስተቀር በጾም እንኳን በራሷ ፈቃድ እንዲህ ነው ማለት አትችልም። መጾም የሚታወቀው አጠገቧ ላለ ሰው መታዘዝ ይችላል። ጾሙ ሰው የሚሆነው እንደዛ ነው። ስለዚህ በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ አትከላከሉ። ራሳችሁን ባለመግዛት ሰይጣን እንዳይፈታተናችሁ እንደገና አብራችሁ ሆኑ። ለተወሰነ ጊዜ ከጾማችሁ ከጸለያችሁ በኋላ ተመለሳችሁ ምን ሆኑ? አዎ ፍራሹ ተመችቶኛል፣ ለወገቤ ቆንጆ ነው፣ አልጋው ተመችቶኛል፣ ለወገቤ ቆንጆ ነው። ያ ሌላ ኃጢአት ነው። ስለዚህ በተቻላችሁ መጠን ተነጋግራችሁ ተስማምታችሁ ካልሆነ በስተቀር ምን አትበሉ፣ አልጋ አትለዩ። በጾም ወራትም ቢሆን ተነጋግራችሁ፣ ምክንያቱም የአንድ ሰው ሐሳብ የአንድ ሰው ፍላጎትን ታሳቢ ስለሚሆን ለመጨረሻው አለመግባባቶችን መፍቻ መንገድ ነው። እንግዲህ በጣም በንግግር መልካም ነው። የቤተክርስቲያን ልጆች ከሆናችሁ እመኑኝ በትዳራችሁ 30፣ 40፣ 50 ዓመት በሰላም የመኖራችሁ አቅም በጣም ከፍ ያለ። በተለይ መጽሐፌ ላይ ጽፌዋለሁ። በተለይ ችግሮችን እንዴት እንፍታ፣ ወደ ትዳር እንዴት እንግባ፣ አለመግባባቶች ምንጮቹ አንድ ራስ ምታት ያለበት ሰው ራስ ምታቱን ሳይሆን ራስ ምታቱን ያመጣውን ከስር ካልነቀለው ራስ ምታቱ ይቀጥላል። ጭቅጭቅ ያለበት ጭቅጭቅ ምንጩን ሄደህ ካላደረከው ሁሉ ይቀጥላል ጭቅጭቅ። የገንዘብ ችግር ካለበት ሄደህ ከስር መሰረቱ ካልነቀልከው ከላይ ከምስኪል በቃ ይመጣል ይጠፋል። ስለዚህ ሁሉ ጊዜ ጭቅጭቅ እንዳይሆን ቤታችሁ ችግሩ ዛታችሁ ምንድን ነው? እኔ ስለማልሰማ እሱ ስለማይሰማኝ ነው፣ እኔ ስለማላከብረው ነው፣ የሚገባውን ስለማላደርግለት ነው። ከውጭ ሲገባ እንዴት ዋልክ ቢ እንግዲህ ነው አባወራ ድንጋይ ሲፈልጡ ነው እንኳን ገበሬ ማታ ሲገባ ኮፍያው እንዴት ዋላችሁ ያለች አንድ ሚስት ብቻ እንዴት ዋላችሁ አክብሩ። ምን ይላል? እኔ ግን እግዚአብሔር ሰላምታ የከበደ ሰውዬ ፍቅር ከየት ታመጣለህ? እንዴት ዋላችሁ ስትባል እግዚአብሔር ይመስገን ለማለት የተቸገረች ሚስት
ሌላው ከየት ያመጣው እንደው ስለ እግዚአብሔር ከቤት ከውጭ ስትገቡ ልጆችም ሆናችሁ ትንቡ የመጀመሪያው ሰላም ምክንያቱም በቀኑላቸው ሰው ሲጠብቁ ሬሳ ቤታቸው ይመጣ ሰዎች እንዳውቅ 6 ሰዓት ከስራ ይገባል ሲባል በመኪና አደጋ ደርሶ ፖሊስ ጣቢያ ምርመራ ጳውሎስ ሆስፒታል ገብቷል ተብሎ ሲጉድ እናውቅ ስለዚህ እንዴት ዋልክ ማሊ መስገን ሴትም ቀድማ ስትደርሱ ካላለ እሱ አላለኝ ብላ ቁጭ አትልም ባለቤቴ እንዴት ዋልክ ክብሩ ለሷ ማለት ነው ባለቤቴ እንዴት ዋልሽ ክብሩ ለሷ ማለት ነው ስለዚህ ወገኖች እንግዲህ ብዙ እንዳላስቆያቸው ከአባታችንም በነሰማው የምንወደው ብዙ ነገር ስላለ ከዚህ በላይ አልፈዚባችሁ ምናልባት ከዚህ በኋላ እግዚአብሔር ከፈቀደ በወሩ ላይ ትንሽ ጠንከር ደግሞ ያለ እንሄዳለን የመጀመሪያ ቀን ስለሆነ ነው እግዚአብሔር ያክብርልኝ እግዚአብሔር ይጠብቃችሁ እግዚአብሔር ያቆያችሁ እንግዲህ ሌላ ጊዜ ደግሞ በሰፊው ቀጣይ ይሄ ክፍል 1 ነው ክፍል 2 ላይ እንደ እግዚአብሔር መልካምና ቅዱስ ሐሳብ ቀጣዩ ክፍል በጋራ እናያለን እግዚአብሔር